እሷ አልጾመችም መቅመስ ትችላለች ግን ኪከምበር ይቀመሳል አይቀመስም የፈረንጅ ቲማቲም ታውቃላችሁ ዱሬ ነው ነው ሶ አይ ዶንት ኬር ወገን መተናል ታያለሽ እንደ ልሄድ ነው ቆይ ድምጹ እንዲ ገበያ ልሄድ ነው ከዛ ከሁለት ቀንዴ ጋራ አባያን የለበስኩት ታውቃላችሁ እቺ አጠር ያለች አባያ ስፖንጅ ነው ደጋግሜ ነው ለብሰው ልብስ ባይዘው ወይ ልብስ የለኝም እኔ ሶ ገበያ ልሄድ ነው አትክልት ምናምን ለመግዛት እና የዚህ ሀገር አትክልት እንዴት እንደሚገዛ ነው ማሳያችሁ እየቀመስን ነው ለምንገዛው እና አብረን እንቆያለን ፏፏን እንላለን ጠፍቻለሁ ሰሞኑን አውቃለሁ እኛው ቪዲዮዎችን ያያችሁ ስላልሆነ በቃ ሞራሌ ተመቶ ነው እና ባካችሁ ቪዲዮዎችን ይውልኝ ባካችሁ ሰብስክራይብ አድርጉ ምናምን ፌመስ አድርጉኝ አይ ላቭ ዩ አረ ምንም ችግር የለ እኔ ደስ ነው የሚሉኝ እና መጀመሪያ ሰው ምናገኛታለች አብረናት ምን ሄድ ኢትዮጵያዊ ናት አማርኛ ስናወራ ስትሰሙ ምናምን እንዳደነግጡ እሷ ጋር እንሄዳለን ከዛ በኋላ ነው ወደ ገበያ ምን ሄደው ሰዓት እየረፈደ ስለሆነ ቶሎ እንውጣ ቦምቦክላ ሌትስ ጎ ዛሬ እናቴ እኩል የለም ምን የለ ናቹራል ቢዩቲ ያለሽ ናቹራሊ ነው እንደዚህ ፎርም ይወጣል እኔ ግን እኔ ያለ ኩል ራሴን ባይዘው አልመልኩትምና የሆነ ነገር እንደመሰልኩ የተሰማኝ ነው አሁን ኬር ማንንም ኢምፕረስ ለማድረግ እየሞከርኩኝ አይደለም እዚህ ኑሬ ነው ነው ሶ አይ ዶንት ኬር I don't believe me ምንም ነገር አይመስለኝም ምንም ነገር ብትሉ ኖ ፕሊዝ ምንም ነገር አይመስለኝም አሁን ይሄድና ዘንቢላችንን ይዘናል ፏፏንም እንለው ሰብስክራይብ እያደረጋችሁ ጠብቁኝ ደግሞ እናንተ ደግሞ በቃ ተው የኔ ነገር ግፍ ነው የሚሆንባችሁ መቼም ሰብስክራይብ አድርጉ ወዳችኋለሁ ማናችሁ እንዴት ነው ብላኝ እየጠበቅኳት ነው መንገድ ላይ መሀል አደባባይ መሀል ላይ ማለት ነው እየጠበቅኳት ነው እዚህ ጋር ባይዘው ሞምባሳ የሚለው አለ እዛ የት እንደለች አላውቅም ለማንኛውም እየጠበቅኳት ነው ወላሂ ነው እና እየጠበቅኳት ነው እሷም አልመጣችም ያው መሀል አደባባይ ላይ ቁጭ ብያለሁ ከፊቴም ብታዩት በቃ መኪና ምናምን ነው የሚያልፈው አንተ ግን ማለት ነው ኮንፊደንሴ ወላሂ ኮንፊደንሴ ማለት ነው ይሁን ሁለት ቀንድ ነው እዚህ ከሰኩሩ ከፊት የተበተኛውበት ነው ምናምን ገበያ ነው የሚሄደው ነው ምንም ለማለለው መሞክረው ሰው የለኝም አገባኝ ምን አገባኝ ታለች በሉ ከዛ ወደ እሷ ጋር እየሄድኩኝ ነው ያቺ ትዛ ቆማለች ከዛ አሁን ልታጋዛኝ ነው ቦታ ታውቃለች መሰለኝ አይ ዶንት ኖ እኔም አውቃለሁ እኮ ግን እሷ በጣም ፕሮ ናት 7 አመት ነው የኖረችው ይገርማችኋል ምን አልሽ hello hi ሱፐር ማርኬት ገብተናል ቀረጽሽን ምናምን ብለው የምንፈልገውን አግኝተናል መውጣት ብቻ ነው ጥርግ ማለት ነው ያለሽ እንውጣ ሽንኩርት ምናምን ገዛን ከዛ ደግሞ ሌላ ምን ገዛን ድንችም ገዝተናል አሁን ደግሞ ኪከምበር እየገዛን ነው ከዛ በኋላ ከዛ አሁን እሱን ገዛስተን ምናምን ቲማቲም እንገዛለን ነጭ ሽንኩርት ምናምን እንገዛለን በቃ አልኳችሁ አሁን ኪከምበሩን አንደኛ እሷ አልጾመችም መቅመስ ትችላለች ግን ኪከምበር ይቀመሳል አይቀመስም ሽንኩርትም አይቀመስም ለዛ ነው የሚቀመስ ቢኖር ኪከምበር ዝም ብሎ ይበላል የለማ እንደዚህ ቆሻሻ ሳይታጠብ እናቴ ታይፎዱንም ታይፈሱንም ወደ ቤትሽ ይዘሽ ባባ ኪሎምቢሊ እና በቃ እንደዚህ እዚህ ፏፏፏ ያለው ፋሽን አለን ቤት ይሄኛው ፋሽን ባይዘው ገዝቼ አላውቅም ያኛው የኢትዮጵያውን ነው የምገዛው የኢትዮጵያ ምን አይነት ነው ጥቁሩ ነው ኢትዮጵያ ላይ እሺ ያላቀም ወላሂ እንዴ ይሄ ኮፒ ነው የምትይ ኮፒ ነው ይሄ
ለነገሩ ኢትዮጵያ ግን የለም። ይሄ ያለ ጥቁሩ ነው ኢትዮጵያ ያለው። እኔ አላውቀውም ጥቁሩ ነው ነጩ ይሄንን ማታውቂው? አይ ኢትዮጵያ አለ። ዳይማ ቆንጆ ነው። እንደዛ ነው። ማንጎ ስንት ፍሬ ይወስዳል? ስንት ሆነ ይሄ? 100 ሆነ አይደል? እንትን የማይለውን ቶሎ እንዳይበላሽ። እኔ ደግሞ በወጣው ቁጥር ማንጎ ባይዘው ገዝቼ የምገባው የ200 አሁን እንደው እንትን አለ እየቀነሰ መጣ ነበር። የሆነ ሰሞን በዛ ላይ ያምር ነበር። አገሩ ሁሉ ማንጎ ነበር። አዎ የሆነ የሚረክስበት ከስር ያሉት ቆይስ ልታጸጅን ነው እንዳትዪ። ለነገሩ ቢወስድ ኪውካምበር ነው ምን ይወስዳል? አሁን ደግሞ ነጭ ሽንኩርት ተራ ደርሰናል። ኪሎ 300 ብር ነው በነገራችን ላይ ወገን። ኢምፖርት እናድርግ እንደ ወደ ኢትዮጵያ ያስማማቸዋል ያለሽ። ኪሎ ስንት ነው ኢትዮጵያ? ውድ ነው ሲሉ ነበር። እኔ እንጃ ስንት እንደሆነ ግን ስትይ እኮ በኢትዮጵያ ስትመነዝሪ እዚህም ውድ ነው እኮ ታውቂያለሽ። የዚህም የራስ በራሱ ስለሆነ ነው እንጂ ወደ ኢትዮጵያ ቲም ተወዷል። በጣም ነው የተወደደው ወላሂ። 300ም እኛ 300ም ገዝተናል። 300ም ገዝተን እናውቃለን። ፀጉሬ ደግሞ ምንድን ነው የሚመስለው ሲያስጠላ። Não aperta tomato mingi coisa. Tu mais tomato. Meiva. እንምረጥ። ቆይ የፈረንጅ ቲማቲም ታውቃላችሁ? ያው እሷ አታውቅምና ለመጀመሪያ ጊዜ እየቀመሰች ነው። እና የገጠር ልጅ ስትሆኑ ታውቃላችሁ። ይሄ ሌላ ስም ካለው እናንተ የምታውቁበት አላውቅም፣ ግን ይሄ እኛ አካባቢ የፈረንጅ ቲማቲም ነው የሚባለው። ምናምን በጣም ነው የሚጣፍጠው። ቲማቲም ገዛን። እሷ ደግሞ ከዛ ከፊት ለፊቴ ናት። ሌሎች የገዛናቸውን ነገሮች ይዛለች። ከዛ ሄድን ነው ቲማቲም ምናምን ቀድመን እናስቀምጥና ከዛ ደግሞ የቀሩን ነገር እንገዛለን። ግን ኦልሞስት ኦልሬዲ ሁሉንም ነገር ጨርሰናል። ቀረ የሚባል ነገር የለም። የሄደች ከፊት የጠፋችብኝ የለችም። ያችሁትና ሀያት ጥቅል ጎመን ነው። ግማታም እኮ ነው ጥቅል ጎመን። በጣም ነው የሚሸተው። ምን አድርጉ ነው የምትለኝ? ጨረስን። ከዛ ሂር ልትገዛ ነው እሷ። ለሱ ቆመናል። በቃ ጨርሰናል። ቆሞ ገዛ። ምን እንደሚባለው በአማርኛ የፈረንጅ ቃሪያ ሜቢ ጨረስን። አሁን አሸክመን መሄድ ብቻ ነው። ከዛ ሄድን ነው። እንዴት እንደከበደኝ ያልገባችሁም ነገርየው ማለት ነው። ጠንብ ነው ግን ያው እዚህ ጋር ነው፣ ቅርብ ነው የባጃጁ ቦታ። ከዛ በቃ መሄድ ነው። ወየው ተከሻይ ወላሂ ገና ከዚህ ሂጅ ግን አፍጥር ሰራለሁ። ይገርማችኋል። ስለዚህ በቃ ለዚህ ብላችሁ ሰብስክራይብ አድርጉ። እንቀሳቀረ ሰው እየተንገዳገድኩ በማይሆን መንገድ ነው ደግሞ ራሱ የወጣ ነው። በሩቅ መንገድ ሲያስጠላ። እሷ ሄደች ረፈደብኝ ብላ በሌላ መንገዳችን አንድ አይደለም ወደ ቤቷ ሄደች እና እኔም ወደ ቤት እየሄድኩ ነው። አብረውኝ የነበሩ ተሳፍረው የነበሩ ሰዎች እቃቸውን እያወረዱ ስለነበረ ነው
የሚያግዘኝ ከሆነ ልጠይቀው እስቲ ባለው ቢሸንት የሚልልኝ ጥሩ ነበር። የለም እሱ የለም። አይገርማችሁ አማራጭ የለኝም። ራሴው ነው የምሸከመው። ሳሳዝን ራሴ ነኝ። 3 ነው። ስለዚህ 3 ነው መመላለስ ያለብኝ ማለት ነው። ስልኬን ራሱ እንዴት አድርጌው እናንተን እንዴት አድርጌያችሁ የቱ ጋር እንደማስቀምጣችሁ አላውቅም። ቆይ ላሳያችሁ። ይሄ ነው ብታዩ እንደምታየው ትንሽ አይደለም። ወላሂ በጣም ነው የሚከብደው። ሰው ቢኖር ጥሩ ነበር። ለማንኛውም እነሳር እስቲ መጀመሪያ ነውና ደርሰሻላት ትችላለሽ፣ አይዞህ ትችላለህ ብሏል። We did it. We are champion. አሁን እንግዲህ ቤት ገብተናል። እረፍት አደረኩኝ፣ ሰላሰገድኩኝ፣ አስሬን ምናምን ብዙ ነገር ነው የሰራሁት። ይገርማችኋል። ተኛው፣ ትንሽ አረፍኩ። ኦብቪየስሊ በጣም ደክሞኝ ነበር። በቃ አሁን እነዚህ ማስገባባት ምናምን ነው። ከዛ በኋላ እረፍት አፍጥራችንን ማቅረብ እንደን ጨረስኩ ማለት ነው። ብቻ ለማንኛውም ሰብስክራይብ አድርጉ ጋይስ። ሰብስክራይብ እያደረጋችሁ አይደለም እስካሁን 30 ምናምን ሰብስክራይብ ጉድ ነው። በጣም አሪፍ ነው። ሶ ናይስ። ግን ጨመር አድርጎ አትሊስት በቃ 500 ሰብስክራይበር አስገቡኝ እንደምንም የበጣና ያ እንደዛ ነው። ላፊው ታውቃላችሁ እኔ በጣም ነው የምወዳችሁ፣ ግን እናንተ ሰብስክራይብ አታደርጉም። ሰብስክራይብ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አይደለም ምናምን። ሶ ባካችሁ ሰብስክራይብ አድርጉልኝ እና በጣም ነው የምወዳችሁ። በጣም ደግሞ ኤነርጂ እንደምታዩት ነው እንግዲህ ተኛ ነው አንተ ሲል እና በቃ አይ ላቭ ዩ ጋይስ ወሰየናችሁ።